ሻሎም ሻሎም ተመልካቾቼ እንዴት ናችሁ? ዛሬ ደግሞ ባናና ስሙዚ አሰራር በቀላሉ እንዴት እንደምንሰራ ነው ማሳያችሁ። እንግዲህ የሚያስፈልጋቸው ግብአቶች 3 መካከለኛ ቆንጆ ነው የበሰለ ሙዝ፣ 1 የሻይ ብርጭቆ ወተት፣ 1 የሻይ ማንኪያ ቀረፋ፣ 1 የሻይ ማንኪያ ፒናት በተር። ፒናት በተሩን ያው እኔ እቤት ነው ማዘጋጀው፣ በሚቀጥለው አሳያችኋለሁ። 1 የሾርባ ማንኪያ ጥቁር ዘቢብ። እንግዲህ ወደ አሰራሩ እንሂድ። ያው እንግዲህ ሙዙ ተከትፏል። ከተከተፈ በኋላ እንጨምራለን፣ ወተቱን እንጨምራለን፣ ፒናት በተሩ ይገባል፣ ቀረፋ አይበዛም። እሺ እንፈጨዋለን። ቆንጆ ሆኖ ተፈጭቷል። ያው ዘቢቡን ከላይ እንነሰንሰዋለን ማለት ነው። ሲርስ እንደውም ዘቢቡ በጣም ነው የሚጣፍጠው። ይህንን ይመስላል እንግዲህ ሁላችሁም እየሞከራችሁ ስፔሻሊ ማታ ራሱ ራት መብላት አያስፈልግም። ይሄ ራትም ይሆናል ቁርስም ይሆናል። አመጋገባችንን እንቀይር እያልኩ እንግዲህ እያስተማርኩ ያለሁት ሁል ጊዜ እንጀራ የግድ መብላት የለብንም። በቃ ራት ምንድን ነው የምበላው ብሎ መጨነቅ አያስፈልግም። በዚህ አይነት እየሰራችሁ መጠቀም ትችላላችሁ። በጣም ሄልዚ ነው። ጤናማ የሆነ እንቅልፍ ነው የምትተኙት፣ ምንም ሳይከብዳችሁ ማለት ነው። ጠዋትም ቢሆን ኤርሊ ሞርኒንግ ወይም በጠዋት ስለምትወጡ ወደ ስራ ይህንን ተጠቅማችሁ መውጣት ትችላላችሁ። በጣም ቀላል ነው። ወንዶች ሊሰሩት በቀላሉ የሚችሉት ነው። ሴቶችም እየሰሩ ለራሳቸው መጠቀም የሚችሉ ነው። ስፔሻሊ ዳይተሪ ነው ራሱ ይሄ ለዳይት በጣም ቆንጆ ነው። እንግዲህ ሁላችሁም ኮሜንት ላይ አስተያየታችሁን ስጡኝ፣ አበረታቱኝ። ላይክ፣ ሼር እና ሰብስክራይብ አድርጉኝ። አመሰግናለሁ። በሚቀጥለው እስከምንገናኝ ቻው ቻው ባይ